ቲክቶከሯ እጅግ አሳዛኝ በሆነ ሁኔታ ህይወቷ ማለፏ እየተነገረ ይገኛል። ይቺ ከኋላ የምትመለከቷት ብዙዎቻችሁ የምታውቋት ቦኒ ነች። ከ800 ሺህ በላይ የቲክቶክ ተከታይ ያላት ሲሆን አሁን ላይ ታዲያ ብዙዎች ራሷን አጥፍቷ ነው በሚል ህይወቷ ማለፉን እየገለጹ ይገኛሉ። ነገር ግን አሟሟቷ ሊጣራ ይገባል። እንደምትመለከቱትም ታዲያ እዚህ ጋር ገመድ ይታያል። ቪዲዮም ለቃ ታዲያ ዛሬ የመሞቻዬ ቀን ነው የሚል መልእክትም አስተላልፋ ነበር ብላ በለቀቀችው ቪዲዮ ላይ እዚህ ጋር እንደምትመለከቱት ገመዱን በእጇ ይዛው ነበረ። በእነዚህ ቪዲዮዎች ላይ ታዲያ እንደ ጉርሻ ፔጅ ከሆነ በህይወት ጉዞ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይም ደግሞ በማህበራዊ ሚዲያ ላይ የሚሰነዘሩ እጅግ አሳዛኝ የተባሉ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩ ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳስቧል ሲል ጉርሻ ፔጅ እንደምትመለከቱት ገልጿል። ለሟቿ ነፍስ ይማር፣ ለጓደኞቿ፣ ለቤተሰቦቿ፣ ለአድናቂዎቿ ደግሞ መጽናናትን እመኛለሁ። ስለ ጉዳዩ ታዲያ ተጨማሪ መረጃ እንደደረሰኝ የማደርሳችሁ ይሆናል።